በወንጌል ጌታችን ኢየሱስ ክርስቶስ ሕፃናትን ተዋቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና ብሎ አቅፎ ካስተማረባቸው ሕፃናት መካከል የሆኑት አቡነ ሙሴ እመቤታችን ቅድስት ንጽሕት ድንግል ማርያም በወንጌላዊ ዮሐንስ ቤት በምትኖርበት ጊዜ በልጅነት እድሜው እመቤታችን ሲያገለግላትና ሲታዘዛት የነበረው በጣም የሚገርመው ነገር ደግሞ በእናቷ ማህፀን ሳትጸነስ አስቀድሞ የቅድስት አርሴማ ጽላት ያሰሩላት ድንቅ አባት። ይህ ጻድቅ አባት በሀገራችን ኢትዮጵያ ድንቅ ታምራትን ፈጽመዋል። እነዚህ ታምራት ምንድናቸው የሚለውን እንዲሁም ደግሞ ከኢትዮጵያ ጋር በምን ምክንያት ሊገናኙ እንደቻሉ በዚህ ቪዲዮ መጨረሻ ላይ ያገኛሉ። በዚህች 5 ደቂቃ በማትሞላ ቪዲዮ ስለምናቀርብላችሁ እስከ መጨረሻ ድረስ መከታተላችሁን እርግጠኛ ሁኑ። አቡነ ሙሴ የትውልድ ሀገራቸው እስራኤል ልዩ ቦታው ቃና ዘገሊላ ነው። ብፁዕ አባታችን በአባታቸው የእመቤታችን ጠባቂ የሆነው የአረጋዊ ቅዱስ ዮሴፍ የልጅ ልጅ ሲሆኑ በእናታቸው በኩል ደግሞ የቅድስት ድንግል ማርያም ከልጇ ጋር በቃና ዘገሊላ ሰርግ የተገኙበት የዶክሚያስ የልጅ ልጅ ናቸው። የአባታቸው ስም ቅዱስ ዮስጦስ ሲባል የእናታቸው ስም ደግሞ ቅድስት ጵርስቅላ ይባላሉ። የእመቤታችን ድንግል ማርያም በቅዱስ ዮሐንስ ቤት ሳለች አባታችን በሕፃን ዕድሜያቸው ወደ ወንጌላዊ ቤት በመሄድ እናታችንን አገልግለዋል። ብዙ ሚስጥርን ተምረዋል። ጌታችን ኢየሱስ ክርስቶስ በስብከቱ ወቅት ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ካቀፋቸውና ካስተማረባቸው ሕፃናት አንዱ ይህ አቡነ ሙሴ ናቸው። ካደጉም በኋላ በግብጽ ምድር ለ40 ዓመታት በንግስና እንዲሁም በድንግልና ኖረዋል። ከዚህም በኋላ በእግዚአብሔር ፍቃድና ትእዛዝ ዮናኒ የተባለውን ሌላ ሰው አንግሰው ወደ አስቄጥስ ገዳም ገብተው መነኮሱ። ጻድቁ ሌላው ለየት የሚያደርጋቸው ነገር ቢኖር ገና በእናቷ ማህፀን ሳትጸነስ የቅድስት አርሴማን ጽላት ያሰሩላት መሆናቸው ነው። ቁመቱ 2 ሜትር ከ70 የሆነ ግሩም ቤተ መቅደስ ፈልፍላ አንጸውላታል። ስለ ቅዱስ አባታችን ማንነት ከብዙ በጥቂቱ ይህን ከሀገራችን ኢትዮጵያ ጋር በምንና እንዴት ተገናኙ የሚለውን በቀጣይ የምናየው ይሆናል። በኢትዮጵያ የመጀመሪያው ከሳቴ ብርሃን አቡነ ሰላማ በማረፋቸው ምክንያት ከ318 ሊቃውንት አንዱ ወደ ሆነው መንበረ ማርቆስ ላይ ሆኖ ክርስትናን ከሚያጸናው ከአቡነ አትናቴዎስ ዘንድ ጳጳስ እንዲልኩላቸው ከእጅ መንሻ ጋር መልእክታቸውን ወደ ግብጽ ላኩ። አቡነ አትናቴዎስ ፈቃደ እግዚአብሔርን ጠይቀው አቡነ ሙሴን ለኢትዮጵያ አባት እንዲሆኑ እና አቡነ ሰላማ ከሳቴ ብርሃን የጀመሩትን እንዲያጸኑ ወደ ነገስታት ላኳቸው። ስለዚህም ካል ሰላማ ተብለዋል። ከ3000 ልጆቻቸው ጋር ሆነው ብዙ ቅርስ ይዘው አባታችን ወደ ኢትዮጵያ ሲመጡ ምዕመናኑን በደስታ ተቀበሏቸው። አቡነ ሙሴ ንግስናቸውን ትተው ወደ ኢትዮጵያ መጥተው 16 ፍልፍል ቤተ መቅደሶችን የሰሩ ሲሆን 8ቱ የተሰወሩ ናቸው። በገዳማቸው በቅዱሱ ውስጥ ጥልቀቱ የማይታወቅ እጅግ ጥልቅ የሆነ ጉድጓድ አለ። በውስጡም ስውራኑ አብያተ ክርስቲያናት ይገኙበታል። ከአንድ ወጥ ድንጋይ የተቀረጸውና ፍልፍል የሆነው የገዳማቸው የቤተልሔሙ ስፋት ሜትር ከ20 ሲሆን ጣሪያው እንደ አቡነ አሮን ክፍት ሆኖ ሳለ ዝናብ ግን አይገባበትም። ዝናብ የማያስገባው የቀዳዳው ስፋት 1 ሜትር በ1 ሜትር ነው። ጻድቁ በሀገራችን እጹብ ድንቅ ሆኖ ብዙ ፍልፍል አብያተ ክርስቲያናትን በማነጽና ወንጌልን በማስተማር ብዙ ደክመዋል። በተለይም በዋናነት የሚታወቁት በሰሜን ወሎ አውራጃ ወልድያ ወረዳ መቄት ልዩ ቦታው ገርገራ የሚገኘው አዲስ አምባ ዋሻ መድኃኔዓለም እና መጀመሪያ እንደመጡ ያረፉባት ድባ ማርያም ይጠቀሳሉ። ይህችውም ድባ ማርያም ገዳም ታላቁ አባት እስትንፋሰ ክርስቶስ የመነኮሱ በገዳማቸው ከኖሩት ቅዱሳን ውስጥ 400 ወንዶች መነኮሳትና 200 ሴቶች መነኮሳያት እንደተሰወሩ መጽሐፈ ገድላቸው ይናገራል። የአቡነ ሙሴ ታሪክ በጣም ሰፊ ነው። ሙሉን ታሪካቸውን መጽሐፈ ገድላቸውን በመግዛት እንድታነቡ ጋበዝናችሁ። ሙሉን ታሪክ በቪዲዮ እንዲሰራላችሁ ከፈለጋችሁ በኮሜንት አሳውቁን። የአቡነ ሙሴን ታሪክ ሁሉም ሰው ማወቅ ይኖርበታል። ከሁሉም በላይ ደግሞ ኢትዮጵያዊ የሆነ ምዕመን ሊያውቁት ይገባል። ምክንያቱም የክርስትና እምነት በሀገራችን ኢትዮጵያ እንዲስፋፋና መሰረት የሆኑ አባት ናቸውና። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። የአቡነ ሙሴ ረድኤት በረከት ይደረብን። ወስብሐት ለእግዚአብሔር።